ሰላም እንዴት ናችሁ የገበያ ልጅ ተከታታዮቻችን? ዛሬ እንደምታዩኝ በማሊያ ነው የመጣሁት። እንግዲህ የዓለም ዋንጫ ነው። ዛሬ የዞር ብለን የማሊያ ዋጋ ምናምን አሳያችኋለሁ። ከዛ በፊት ግን ሰርፕራይዝ አለኝ ዛሬ። ማንን ይዤ እንደመጣሁ ገስ አንኪ ሂር። በቃ ዛሬ ከአንክ ጋር እየዞርን አላማረባት በጣም የብራዚል ደጋፊ ቻው ተባረዋል። አረ እንደዚህማ ተባረዋል። አረ ነው ያለቅሳለሁ። አሪፍ ቦታ ላይ መጣሽ። ያ በቃ አሁን እየዞርን የማሊያዎች የኳስ አጠቃላይ ከስፖርት ጋር የተያያዙ ትጥቆችን እየዞርን ሪቪው እናደርግላችኋለን ማለት ነው። ሌትስ ጎ። ዋጋቸውስ እንዴት ነው? አሁን ካለው እንትና ዋጋቸው አሁን ይሄን የአርሰናል ደጋፊ ብትጠይቂው ፕሪሚየር ሊግ ነው ያው ኳሶች ይገኛሉ በሱቃችን። በጣም ትልቅ ነው። አይመቸኝም። ማን ይበላል ብላችሁ ታስባላችሁ? እሱ ሊቨርፑል መደግ ኦልራይት ሶ አሁን የት ነን? ኤኮላ ልደታ ነን ያለነው። ልደታ ኦሊቬቲ ህንፃ ግራውንድ ፍሎር ላይ ኢትዮ ሊቨርፑል የስፖርት ትጥቆች ጓደኛችን አፈወርቅ ይባላል። የሱቅ ሄደን በቃ እናያለን። እስኪ ሾፍ ምናምን እናያለን። እኔም ልቀይር እችላለሁ። ማሊያዬን አይታወቅም። ያበደ ነው። ቢጫ አምርብሻል። ያበደ እንግባ። እሺ ሰላም እንዴት ነህ? አፊቲ ሁለተኛው በእድሜ አንጋፋ የማሊያ ሱቅ ከቤላ ስፖርት ቀጥሎ። እስቲ ትንሽ ስላንተም በቅድሚያ እንኳን ወደ ኢትዮ ሊቨርፑል ልደታ ብራንች በደህና መጣችሁ እላለሁ። እንግዲህ ኢትዮ ሊቨርፑል የስፖርት ትጥቆች ጅማሮ የነበረው በኦንላይን ማርኬት ነበረ። እንግዲህ ራሴ ዴሊቨሪ እያደረኩ ለሚፈልጉት ግለሰቦች ያሉበት ቦታ እየሄድኩኝ እያደረስኩ ነው በሂደት ወደ ሱቅ ያሳደግኩትና ኦልሞስት አሁን ወደ ሱቅ ከተሸጋገርን 3ኛ ዓመታችን አስቆጥረናል። እንግዲህ እግዚአብሔር ይመስገን በ3 ዓመት ውስጥ 3ኛ ብራንቻችንን ወይም 3 ብራንች አድርሰናል ማለት ነውና እግዚአብሔር ይመስገን በጣም ጥሩ ላይ ነን። በጣም አሪፍ። እንዴት ነው ማሊያ ሰዎች በጣም ይሸጣል ማሊያ? አሁን አይ ቲንክ አሁን ወርልድ ካፕ ነው። በጣም ብዙ ሰው እንደምናየው ራሱ በጣም ብዙ ያለቁ ራሱ አሉ። ብዙ ሰው ሲጠይቅ አይቻለሁ ቅድም። በጣም እየተሸጠ ነው። አርጀንቲና የለም። አዎ ወቅቱ እንግዲህ የ2026 ዓለም ዋንጫ ላይ ነው የምንገኘው። ዓለም ዋንጫ እንደመሆኑ መጠን የሀገራት ማሊያዎች የሚፈልጉበት ሰዓት ላይ ነው የምንገኘው። የሀገራት ማሊያዎች ትንሽ እንደ ሌሎቹ ማሊያዎች አቅርቦታቸው ትንሽ አነስ ይላልና ባለው መጠን ግን የነበሩ ማሊያዎች ስለወጡ ስላለቁ ኦልሞስት የብራዚል ማሊያ ነው የቀረው እንጂ ሌሎችን ጨርሰናል። በቅርቡ እናስገባለን። ሌላ ምንድነው አዳዲስ ማሊያዎችም ገብተዋል። ያው ፕሪሚየር ሊጉ ሊጀምር ስለሆነ የ26-27 የውድድር ዓመት ማሊያዎች ኦልሬዲ አስገብተናል። ማንቸስተር፣ አርሰናል፣ ሊቨርፑል ሁሉንም በሚባል ደረጃ አስገብተናል። እንግዲህ ከውድድሩ ፕሪሚየር ሊግ አንድ ወር በታች ነው የቀረው። ትክክል። ስለዚህ አስቀድመን እኛ ጋር ገብቷል። በ3ቱም ብራንቾቻችን ማግኘት ይችላሉ ማለት ነው። በጣም አሪፍ። የሀገር ውስጥ ማሊያዎችስ? የሀገር ውስጥ ማሊያዎች እንዳልኩሽ ብራዚል አለ መንገድ ላይ አሁን የተጫነ ማሊያ፣ አርጀንቲና፣ ፖርቹጋል እነዚህን የመሳሰሉ ማሊያዎች መንገድ ላይ ይገኛሉ። ከ2-3 ቀን በኋላ ይገባሉ ማለት ነው። ከየት ነው የምታስመጣቸው? ቀጥታ ከቻይና ነው የሚገቡት። ቻይና በፕሌየር ቨርዥን ስታንዳርድ ከቻይና ነው የሚገቡት። ሜዲን ታይላንድ ናቸው። በጣም ኦሪጂናል ክላሲክ የሆኑ ማሊያዎች ናቸው። በዱባይ የሚገባ ማሊያ አለ፣ ግን ኦልሞስት ታጉን አይጠቀሙም። ኦሪጂናልም አይደለም፣ እንትኑ ክሩ እየተመዘዘ እንትን ይላል እና ይሄ ኦልሬዲ በቃ ከነሱ ከሚለብሱት ጋር ያን ያህል ልዩነት የሌለው አሪፍ ኳሊቲ የሆነ ማሊያ ነው። ራሳችንም እናትማለን በፈለግከው ስምና ቁጥር። ማተም ያላችሁ እዚሁ ላይ ማተም ይቻላል። ስናትምም ማየት ከፈለጋችሁ ጭማሽን በመጠቀም ሁሉም ብራንቾቻችን ላይ ተጫዋቾችንም ስም እንዲሁም ለጊፍትም ስጦታ መጠቀም ይቻላል። እየሰማችሁ ነው። የልጆችም የአዋቂዎችም የሀገራት የክለቦች
ዋጋቸውስ እንዴት ነው? አሁን ካለው እንትን ዋጋቸው እንደ ጥራታቸው ይለያያል። ያው ሁሉንም ያማከለ ለማድረግ እንግዲህ ከ2000 ብር ጀምሮ እኛ ጋር ማሊያ እንሸጣለን ማለት ነው። የመጨረሻ ኳሊቲው 3500 ብር። የድሮዎቹ ጥራታቸውም ይጨምራል። አሁን እነዚህ ቆየት ያሉ ንካቸው በጣም ነው። ይሄ የድሮ ነው። ሊቨርፑል ከ25 ከ26 ዓመት በፊት የተጠቀመበት ማሊያ ነው። ይሄ ደግሞ ከ5 ዓመት በፊት ፕሪሚየር ሊግ ሲያሳካ 19ኛው ዋንጫ በዚህ ማሊያ ነው ያሳካው። የትም ቦታ የለም፣ እኔ ጋር ብቻ ነው የሚገኘው በዚህ ሰዓት። እንዲሁም የሀገራት ማሊያዎች አሉ። ብራዚል በጣም ኦሪጂናል የብራዚል ይሄም 5ኛ የዓለም ዋንጫን ያሳካችበት ማሊያ ነው። ሮናልዶ እነዚህ አዳዲስ ማሊያዎች ናቸው። 3500 ብር እና 3000 ብር ነው የሚሸጡት። እጀሙሎች ይጨምራሉ። 3500 ብር ነው። ጉርዱ ደግሞ በ3000 ብር ማለት ነው። የልጆች 2500ም አለ፣ ከዛ በላይም አለ። የተለያየ ጥራት ስላላቸው ማለት ነው። ይሄ የማንቸስተር ዩናይትድ በጣም ተወዳጅ ማሊያ ነው። ሻርፕ የነ ካንቶና በጣም ተወዳጅ ማሊያ ነው። 3000 ብር ነው የሚሸጠው። 2008 ማንቸስተር ዩናይትድ ታሪክ የሰራበት ቻምፒየንስ ሊግ ፕሪሚየር ሊግ ያሳካበት አዌ ማሊያቸው ነው። ሆሙ ደግሞ ይሄ ነው። ኤጂ በጣም በብዙዎች ዘንድ የሚወደድ ሮናልዶ ባላንዶር ያሳካበት ተወዳጅ ማሊያ ነው። እነዚህም አሉ። በዚህ ደግሞ እነ ቺቻሪቶን የሚያስታውስ በጣም ተወዳጅ ማሊያ ነው። በዚህ ማሊያ እንግዲህ ማንቸስተር ዩናይትድ መጥፎ ትዝታ አለው ከባርሳ ጋር ቻምፒየንስ ሊግ 3-1 ሰውየው ሲንቀጠቀጡ እያዩ ሰውየው ሲንቀጠቀጡ ፈርጌ ሼክ ያደረገበት ማሊያ ነው። ግን ስቲል ነው እስካሁን ድረስ የሚወደድ የሚፈለግ ማሊያ ስለሆነ በሱቃችን ይገኛል ማለት ነው። ማሊያ ብቻ ሳይሆን እነዚህ የመሳሰሉ ኮተን ቲሸርቶች ከትሬኒንግ ላይ እና እንዲሁም ኮንዲሽን ሲጠብቁ ተጫዋቾች የሚጠቀሟቸው ቲሸርቶች ናቸው። እና የግድ ማሊያ ብቻ አይደለም እኛ የምንይዘው፣ ቁምጣዎች አሉ፣ ኖርማል ቲሸርቶች አሉ፣ ቱታዎች አሉ፣ ታኬታዎች፣ ኳሶች፣ መጋጫ፣ ካልሲ፣ ጓንት፣ ገመድ፣ ሁሉም የስፖርት ትጥቅ አንድ ቦታ ማግኘት ይቻላል። እዛም ጋር የቦክስ ምናምን አይቻለሁ። የቦክስ ክብደትም ጓንት። ቆይ ግዴ የሆነ ጊዜ ደግሞ እንሄዳለን እኮ እንሄዳለን፣ ሪንግ ውስጥ እንገባለን። የሀገር ውስጥ ሳላችሁ የሀገር ውስጥ አለን። ለዓለም ዋንጫ ባንታደልም የኢትዮጵያውያን የእግር ኳስ ፍቅር ይታወቃልና የውጭውን ብቻ ይዘን ሀገራችንን አንጥልምና ለሀገራችን ደግሞ በተለይም ይሄ የአሜሪካ ስፖርት ፌስቲቫል ላይ ብዙዎች ከዚህ ይልካሉ እየወሰዱ እዛ በቀላሉ አይገኙም። እንደዚህ አይነት ማሊያዎች አይገኙም። በውጭ ዓለማት የሚኖሩ ኢትዮጵያውያን በጣም የሚፈልጓቸው አልባሳት ናቸው። እኛ ጋር በቀላሉ ይገኛሉ ማለት ነው። በ3 አይነት ከለር በቢጫ፣ በአረንጓዴ፣ በቀይ እኛ ጋር ይገኛሉ። ዋጋቸው ተመጣጣኝ ነው። 2000 ብር ነው። ብዛት ካስፈለገ ኦርደር ማድረግ ይቻላል። አንተ ጋር መጥተው ይቻላል። ቁጥር እዚህ ጋር እናስቀምጣለን። ስልክ ቁጥር እዚህ ጋር ከጀርባ የሚፈልጉትን ስምና ቁጥርም ማጻፍ ይቻላል። ስጦታ ከሆነ ለምሳሌ የልጁን ወይም የልጅቷን ስም አጽፈው በሚፈልጉት ቁጥር መስጠት ይቻላል። እዚሁ አለቃው። እስኪ የቤታችሁ በጣም ኤክስፔንሲቭ የሚባለው ማሊያ በጣም ተፈላጊና ውዱ በዚህ ሰዓት እንግዲህ ኦልሞስት ተቀራራቢ የሆኑ ነው ሁሉም ማሊያዎች። ነገር ግን የድሮ ማሊያዎች ጥራታቸውም ይጨምራል፣ ዋጋቸውም በዛ ልክ ይጨምራል። ይሄ አሁን ሻርፕ በጣም ተወዳጅ ማሊያ ነው። በጣም ኳሊቲ ነው። በአርሰናል ደግሞ እነዚህ ማሊያዎች ኖዋንኩ ካሩ ይጠቀሙት የነበረው በጣም ኦሪጂናል ማሊያ ነው። እነዚህም በሱቃችን ይገኛሉ። ይሄ አሁን ስንት ነው? እኔ በአርሰናል የዋንጫ ድግስ ሰሞን 5000 ድረስ ተሽጧል። 5000 ብር ድረስ ተሽጧል። አሁን መልሶ ዝቅ ብሎ እንግዲህ 3500 ያ ወቅታዊ ነው ማለት ነው። ይሄ እንትናቸው ሌላ እነዚህ ቅድም ያሳየኋችሁ ከጨዋታ በፊት እንደዚህ ራት ላይ የተለያዩ ፕሮግራሞች ላይ የሚለብሷቸው የቱታ ቲሸርቶች ውድ ናቸው። አጠቃላይ ከነቱታቸው ማለት ነው። ቱታ ሱሪያቸው 8000 ብር ድረስ ነው የሚሸጡት። በአንጻሩ እኛ ጋር ተመጣጣኝ ነው። ተመጣጣኝ ነው። ለታችሁም 8000 ብር 8000 ብር ቦዝ ማለት ነው። አንድ ላይ ማለት ነው። እንዴ በጣም አሪፍ ነው። አሪፍ
እና ይሄን ይመስላል። ያው በዘንድሮ ደግሞ 26 27 የውድድር ዓመት የተለያዩ ቱታዎች ይገባሉ። ኦርደር ያደርግናቸዋሉ በጣም የሚያማምሩ ሙሉ ተከፋች እንዲሁም ሃፍ ዚፕ በጣም ብዙ ከስተመሮቻችን የሚፈልጓቸው አይነት ቱታዎች ይገባሉ። እነሱም ኤክስፔንሲቭ ናቸው ካለው ዋጋ አንፃር ይጨምራሉ። እስከ ስንት ይሄዳል አሁን የማሊያ? እስከ 10 ሺህ ብር ቱታው ሙሉ እስከ 10 ሺህ ብር ይሄዳል። እንግዲህ ያው ቤታችን ጠበብ ስለምትል ይሄ የምትመለከቱት መስታወት ከስተመሮች ማሊያ በልካቸው መሆኑን አምሮባቸዋል አላማረባቸውም የሚመለከቱበት ነው። እንደገና ደግሞ ሁለት ጥቅም ነው ያለው። እንደዚህ እንከፍትና በር እናደርገዋለን ማለት ነው። ስለዚህ እንግባ እስቲ። እቺ ማተሚያ ሩም ነች እና እንዳልኳችሁ ጊፍት ሾፕ ሚኒ ጊፍት ሾፕ ነች። ባንዲራዎች አሉ የማንቸስተር ይሄው የአርሰናል የሊቨርፑል በጣም የሚያማምሩ ኦሪጂናል ማሊያዎች ናቸው፣ ባንዲራዎች ናቸው እና በፈለጉት ዲዛይንም መስራት እንችላለን በብዛት ለሚያዙን። በተጨማሪ እነዚህ ፔኖች ብቻ አሁን የሊቨርፑል ነች። ለፍቅረኛው ወይም ለፍቅረኛዋ ይህን ጊፍት መስጠት ትችላለች። አርሰናል የልብ ደጋፊ ለሆኑት ይሄ ትልቅ መልእክት አላቸውና ቁልፍ መያዣም ይኸው በሊቨርፑል በአርሰናል። ሌላ ያው ኳሶች ይገኛሉ በሱቃችን ኦሪጂናል ኳሶች ናቸው። ምናልባት እነዚህ ኳሶች 8 ሺህ ብር ሪል ኦሪጂናል ኳስ ሞልተን 3200 ነው። ይሄ ያው እንግዲህ አንደኛ ዓመቱን ያስቆጠረው ዲዮጎ ጆታ ድንገት ነው በመኪና አደጋ ከወንድሙ ጋር እንግዲህ ህልፈተ ህይወቱን የሰማ ነው። እኛም እንዳንድ የሊቨርፑል ደጋፊ በወቅቱ ልባችን ተሰብሮ ነበርና ፕሮግራም አዘጋጅተን በዘውዲቱ መሸሻ ህፃናት ማሳደጊያ ማዕከል የማዕድ ማጋራት ፕሮግራም የመታሰቢያ ማዕድ ማጋራት ፕሮግራም አዘጋጅተን ነበር። ለዛ የተዘጋጀች ፕሮግራም ነች እና ይሄ ቁጥር ሌላ ሰው አያሰራውም ማለት ነው፣ ወይም ደግሞ አይለበስም። በሊቨርፑል ደጋፊዎች ዘንድ በሊቨርፑል ክለብ በክብር ተቀምጦ የሚኖር ነው እንጂ ማንም ተጫዋች የሚጠቀመው አይሆንም ከዚህ በኋላ። ስለዚህ እኛም በክብር እዚህ ኢትዮ ሊቨርፑል የስፖርት ሱቆች ላይ አስቀምጠነዋል ማለት ነው። እሺ ያው አንተ የማን ደጋፊ ነህ? ያው በእርግጥ ኢትስ ኦብቪየስ ግን እኔ የ25 ዓመት የሊቨርፑል ደጋፊ ነኝ። እንግዲህ በማይክሎን ምክንያት የሊቨርፑል ደጋፊ ሁኜ ከዛ በኋላ እነ ስቴቨን ጀራርድ እነ ፈርናንዶ ቶሬስ አቆራኝተውኝ እንግዲህ ስያሜውን ሁሉ ያው ኢትዮ ሊቨርፑል እዚህ ላይ ደርሰናል ማለት ነው። ፕሪሚየር ሊግ ወይስ ቻምፒየንስ ሊግ? ለኔ ቻምፒየንስ ሊግ። ምክንያቱም ትልቅ አሁን ይሄን የአርሰናል ደጋፊ ብትጠይቂው ፕሪሚየር ሊግ ነው ነው ታረለ ኦጂስ ናቸው የሚያውቁት። ደግነቱ ሁለታችንም ያው 6 ጊዜ ከፍ ያለ። እሺ ሊቨርፑል በስንት ዓመተ ምህረት ነው የተመሰረተው? በ1892 ያው ምስረታው እንግዲህ አስቀድሞ ሜዳው አሁን አንፊልድ ሮድ የምንለው ሜዳ የኤቨርተን ነበረ። ከዛ በኋላ እነሱን አፈናቅጠን ነው ራሳችንን የተቆጣጠርነው። አሪፍ ሊቨርፑል ከኋላ ተመስርቶ ግን ይህን የመሰለ ታሪክ ወርቃማ ታሪክ ማስመዝገብ ችሏል። ለዛም ነው የማይወዱን። ምን አላቸው እነሱ ቆንጆ ሲል አላቸው እና አዲስ የሰሩት ምን አለ? እሺ የሊቨርፑል በጣም ብዙ ጎል ያስቆጠረ ተጫዋች ማን ነው? ራሽ አያን ራሽ አይደለ? ሳላም ቅርቡ ላይ ነው ወይ? ሳላ አያን ራሽ እሺ ከሊቨርፑል ወጣ ብዬ ልጠይቃችሁ። ያው ከሊቨርፑል ጋር አይገናኝም ግን ሜሲ ኦር ሮናልዶ? እስቲ ላንተ አንክ ቅድሚያውን ሰጥ እድል ሁለቱንም በቲቪ በማየቴ በጣም እድለኛ ነኝ። ሲአር7ን አልወደው ያንን ቀይ ማሊያ ስላደረገ ሲአር7ን አልወደው። እኔ የሜሲ ያጭሩ ሰውዬ ክርስቲያኖም ትልቅ ነው። ክርስቲያኖ በጣም ትልቅ ነው። አይመቸኝም። በቃ ያ የኔ እንድሬ አላክ ሜሲ ሁሌ ማለት አሁን አንዳንድ የምናየው ነገር ሜሲን ለማድነቅ ሮናልዶን መተቸት ወይም መስደብ፣ ሮናልዶን ለማድነቅ ሜሲን። እኔ ከእንደዛ አይነት ሳቢ ውስጥ ነፃ ነኝ።
ግን ምንድነው በስራ አምናለሁ፣ በልፋት ተለፍቶ በሚመጣ ውጤት በጣም አምናለሁ። ስለዚህ ጊፍትድ ነው ሜሲ፣ ያንን ላጣጥል አልችልም። ግን ሮናልዶ ደግሞ ይበልጥብኛል፣ ምክንያቱም በጥረቱ እዚህ የደረሰ በብዙ መንገድ ለብዙዎች ወጣት ምሳሌ በመሆን እዚህ የደረሰ ስለሆነ ያ በቃ ሲወለድ ጀምሮ አብሮ የተሰጠው ነው የሚመስለኝ እና ለዛ ነው። ገምቱ እስኪ አሁን ግምታቸው ከተሳካ ያው ግዴታ ነው። ማን ይበላል ብላችሁ ታስባላችሁ? እኔ ኖርዌይ ራሱ እያስፈራች ነው። አይገርምም? ኧረ እውነት ማለት ብራዚልን እንግዲህ በጣም ቦታ ሰጠናት ነበር። በቀላሉ ነው ያሸነፈቻትና ከውድድሩ ውጭ ያደረገቻት። ስለዚህ የሆነ ሰርፕራይዝ ነገር እንጠብቃለን። እኔ እጠብቃለሁ በግሌ። አርጀንቲናም ወደ ኖክአውት ስትገባ ትንሽ ተቸግራለች። ሌሎችም ግን እንግሊዝ ቢሳካላት ደስ ይለኛል። እንግሊዝ ከ1966 በኋላ ለመጀመሪያ ጊዜ ዓለም ዋንጫን ማሳካት ብትችል እኔ ደስ ይለኛል። ግን ዋንጫውን ፈረንሳይ የምትበላ ይመስለኛል። እሺ አንክስ ፈረንሳይ ናት የምታሰራኛለች። እነ ሞሮኮ ሩቅ ቢሄዱ ባያቸው ደስ ይለኛል። የአፍሪካ ሀገር 3 ብራንቾችን አንዱ ይሄ ነው። እዚህ ልደታ ያለው አንደኛው የመጀመሪያው እንግዲህ ልደታ ከጦር ኃይሎች ወደ ሜክሲኮ ስትሄዱ ኮካ የባቡር ፌርማታን ልፍ እንዳላችሁ ኦልቤት ህንፃ አፓርታማ ግራውንድ ላይ ይገኛል። ይሄ ብራንች ማለት ነው። ቁጥር 2 ደግሞ ገርጂ ጃክሮስ አደባባይ ወደ ጎሮ መታጠፊያው ጋር 7 ደረጃ ሆቴል ፊት ለፊት ይገኛል። ቁጥር 3 ደግሞ ቃሊቲ ማረሚያ ቤት ወይም ክራውን ሆቴል ፊት ለፊት ከማረሚያ ቤቱ በር ላይ እዛው ጋር ይገኛል። ሶስቱም ቅርንጫፎቻችን ሎኬሽናቸው በጣም አመችና ለትራንስፖርትም ግልጽ የሆነ ስፍራ ላይ ነው የምንገኘው። ስልካችን ደግሞ 0989894141 ነው ማለት ነው። በዚህ ስልክ እንዲሁም ዴሊቨሪም ማድረስ እንችላለን። ክፍለ ሀገርም እየላክን ነው። ያው ቅድም እንደነገርኳችሁ ከመጀመሪያው ሱቅ ቀጥሎ የተከፈተ በኢትዮ ሊቨርፑል ማለት በኢትዮጵያ ደረጃ የተከፈተ የመጀመሪያ የስፖርት ትጥቅ መሸጫ ነው እና እንዳጠቃላይ እንደ ሀገር ግንባር ቀደም ነን። አሁን ብዙዎች ወደ ቢዝነሱ እየገቡበት ነው። እኛ ግን ቀድመን የጀመርነው ፌክ የቲክቶክ አካውንቶች እየተከፈቱ እንደዚህ ማሊያ ኦንላይን እንሸጣለን ይሉና ብር ያስልኳቸዋል። ሰዎች ካስላኩ በኋላ ስልክ ይዘጋሉ፣ ያጠፋሉ ስልካቸውን። ከዛ እኛ ጋር ደውለው እንደዚህ ተብለን በተለያየ ምክንያት ስልክ እየተነሳ አይደለም፣ ስልክ ተዘግቶብናል ይላሉ። እና አሁንም ማስተላልፈው መልእክት በትክክል ያንን ብር ሲያወጡበት እንግዲህ ብዙ ለፍተው ነው ያገኙት ያንን ገንዘብ። ስለዚህ ኦንላይን ሳይሆን በትክክል አድራሻቸው ከሚታወቅ ሱቅ በትክክል ቋሚ አድራሻ ካላቸው ሰዎች መግዛት ምርጫቸው ቢያደርጉ የተሻለ ነው። ይህንን ስል ደግሞ በታማኝነት የሚያደርሱም ይኖራሉ። ግን 70-80% እኔም ለሙከራ ብዬ የተሸወርኩበት አጋጣሚ ስለነበር ማለት ነው። ታይገር የተለያዩ ስም ይዘው ይሰራሉ። አህዱ ይባላል ለምሳሌ፣ ያው ቃል በቃል መናገር ስላለብን ማለት ነው። ግን ውስጥ እንደዚህ ከአስላኩ በኋላ የለም። በተደጋጋሚ ጊቫዌ እናዘጋጃለን። ሽልማት ተሸላሚ ትሆናላችሁ። ኢትዮ ሊቨርፑል በአማርኛም በእንግሊዝኛም ኢትዮ ሊቨርፑል የስፖርት ትጥቆች ገብታችሁ ሰርች አድርጋችሁ ፎሎ አድርጉን፣ ተሸላሚ ትሆናላችሁ። አንድ ቀን ማሊያ ተሸላሚ እንደምትሆኑ አትጠራጠሩ። ተሳተፉ፣ ኢንጌጅ አድርጉ፣ ፎሎ አድርጉት፣ ኢንጌጅ አድርጉ። አዳዲስ ነገሮች በየጊዜው እንግዲህ ኢትዮ ሊቨርፑል የልደታ ብራንች እንዲሁም ቀደም ብላችሁ ደግሞ እንዳያችሁት የገርጂ ብራንች ይህን ይመስላል። ያው ከመጣችሁ አይቀር ግን እንግዲህ ለአንክል ቀደም ብዬ ቃል የገባሁለት ሰርፕራይዝ አለኝ። እሱ ምንድነው ያው በእድሜ ጠገብ የሆነ ደጋፊ እኛ ጋር ትልቅ ቦታ አለውና አንክል 61 ከሳምንት በኋላ 61 ሊደፍን ነው። አስቀድመን ለልደቱ ሃፒ በርዝዴይ እያልን እሱ ሊቨርፑልን መደገፍ በሚጀምርበት ወቅት ሊቨርፑል ሲጠቀምበት የነበረውን ኦሪጂናል የሊቨርፑል ካርልስበርግ እነ ራሽ እነ ባርነስ ማን እስቲ ልበስ እናሳያቸው እስቲ።
ይለበስ ይለበስ ይለበስ። ምን ተሰማህ እስቲ? እኔ ገገማ ነኝ። ቀስ እያለ ነው ነገሮች የሚገባኝ። የዚህ ነገር የዚህ ስጦታ የዚህ ክብር የዚህ ኦነር ከወንድሜ ከአፈወርቅ ያገኘሁት በኋላ ላይ ነው የሚመጣል። ብዙ ነገር ሰው ሲሰድበኝ ግን ወዲያው ነው አይገባኝም። ቀስ ብሎ ነው የሚገባኝ ብዙ ነገር ላይ ስለሆነ ግን እኔ እንጃ። የምትፈልገው የተጫዋች ስም እንዲጻፍልህ ከፈለክ ይቻላል ማጻፍ እና ይሄ የመጀመሪያችን ነው። ቀጣይ ብዙ ስጦታዎች ይኖራሉ። ብቻ አንድ ላይ እናንተ አይነት የሊቨርፑል ቀደምት ደጋፊዎች እድሜያችሁ ይርዘምልን። እናመሰግናለን። በጣም ነው የማመሰግነው። እመጣለሁ። ብዙ ነገር አንድ ላይ እንሰራለን። እቺ ልዩ ቦታ ናት የማስቀምጥ። በጣም ነው የማመሰግነው። ታንኪዩ በጣም አሪፍ በጣም አሜዚንግ ታይም። ኳስ አንተም እንግዲህ አንተን አግኝተሃል፣ እኔም የብራዚልን አግኝቻለሁ እና በቃ ኳስ ላይ ምንም አልልም፣ እሞክራለሁ መሰለኝ። በቃ እኔ ለብራዚል ታጥቻለሁ። በረኛ ነበርኩኝ እኔ። እሺ በረኛ እኔ በረኛ ሁሌ መጨረሻ እንዳያችሁት ነበረ። በጣም ታንኪዩ በጣም ደስ ብሎኛል። አንተ እጅግ በጣም እስኪ እናንተም ኮሜንት ላይ ያሳውቁን። ያው አንክ ጋር በቀጣይ ቪዲዮዎች እንድንመጣ የምትፈልጉ ከሆነ ያሳውቁን፣ ኮሜንት ላይ ያሳውቁን። እንመጣባችኋለን። ንግድ ድርጅታችሁን ማስታወቅ የምትፈልጉ ሰብስክራይብ ያርጉ አይደል? ሰብስክራይብ ላይክ አርጉ፣ ሼር አርጉ። ሰፖርት እናመሰግናለን። ሰፖርት እናመሰግናለን። ታንኪዩ